ሰላም እንዴት ከረማችሁ ውድ የዩቲዩብ ቤተሰቦች? ዛሬ ከረጅም ጊዜ መጥፋት በኋላ ተመልሼ መጥቻለሁኝ። ከዚህ በኋላ በተለያዩ ጠቃሚና ትምህርታዊ በሆኑ ቪዲዮዎች ቶሎ ለመምጣት እሞክራለሁ። እናንተም እንግዲህ የዩቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ እንድታበረታቱኝና በተለይ ደግሞ አዲስ ለሆኑ እናቶች፣ እህቶቻችሁ፣ ጓደኞቻችሁ ይህንን ቻናል እንድታስተዋውቁልኝ እጠይቃለሁኝ። በዛሬው ቪዲዮ እንግዲህ ስለ ህፃናት አመጋገብ የምናይ ይሆናል። የህፃኑ 6 ወር እድሜ ላይ ምግብ የምናስጀምርበት እድሜ እንደሆነ ይታወቃል። ስለዚህ በዚህ እድሜ ላይ ምግብን ለማጣፈጥ ስለምንጠቀማቸው የቅመማ አይነቶች የምናወራ ይሆናል። የትኛውን የቅመም አይነት ነው ከ6 ወር ጀምሮ ላሉ ህፃናት የምንጠቀመው፣ የትኛውንስ የቅመም አይነት ነው የማንጠቀመው የሚለው የሁሉም እናቶች መሰረታዊ ጥያቄ ነው። ስለዚህ ከተለያዩ ጥናቶች በመነሳት ቪዲዮ ሰርቼላችኋለሁ። እስከ ቪዲዮ መጨረሻ አብራችሁኝ ቆዩ። እንደ ዓለም ጤና ድርጅትና የአሜሪካ ህፃናት ሐኪሞች ማህበር መረጃ መሰረት ከእናት ጡት በተጨማሪ ህፃናት 6 ወር እድሜ ላይ ተጨማሪ ምግብ መጀመር እንዳለባቸው ይነገራል። ከዚህም ጋር በተያያዘ ከ6 ወር ጀምሮ ላሉ ህፃናት የምግብ ጣዕም እንዲላመዱ ተጨማሪ ተመራጭ ቅመሞችን መጠቀም እንደሚቻል ጥናቱ ይጠቅሳል። እንግዲህ የሁሉም እናቶች መሰረታዊ ጥያቄ የሚሆነው ለህፃናት ቅመሞችን እንዴት እናስለምዳቸው፣ እንዴት እናስተዋውቃቸው የሚለው ነው ጥያቄ ሊሆን የሚችለው። የህፃናት ምግብ ብዙ ጊዜ ተፈጥሯዊ፣ ቀላልና ለስላሳ መሆን አለበት ተብሎ ይታሰባል። ይህ ማለት ግን ልጆች የሚመገቡት ምግብ ጣዕም የለሽ መሆን አለበት ማለት አይደለም። ከ6 ወር ጀምሮ ላሉ ህፃናት በትንሽ መጠን ቅመም በመጠቀም ልጆች የእያንዳንዱን የምግብ ጣዕም ቶሎ እንዲተዋወቁ፣ እንዲያውቁ፣ እንዲላመዱ የሚረዳቸው ይሆናል። ህፃናት ቀድመው የምግብ ማጣፈጫ ቅመሞችን በመጠቀማቸው ምን አይነት ጥቅሞች ያገኛሉ የሚለውን ስንመለከት አንደኛውና ዋነኛው ህፃኑ ከተለያዩ ጣዕሞች ጋር ወይም አዳዲስ ከሆኑ ጣዕሞች ጋር እንዲላመድ ይረዳዋል። ይህ ሲሆን ደግሞ ከቤተሰብ ጋር በጋራ ለቤት የተዘጋጁ ምግቦችን በቀላሉ በጊዜ ሂደት እንዲመገብ ያግዘዋል ማለት ነው። ሌላው ምግቡ ጣዕም እንዲኖረውና ጣፍጧቸው እንዲመገቡ ያግዛቸዋል። በተጨማሪም እያንዳንዱ ምግብ የተለያየ ጣዕም እንዳለው ለማወቅ ያግዛቸዋል ማለት ነው። ስለዚህ ከ6 ወር ጀምሮ ላሉ ህፃናት የሚመገቡት ምግብ ላይ በትንሽ መጠን ቅመም እየጨመርን ብንመግባቸው ጠቀሜታው የላቀ ነው ማለት ነው። ከዚህ በመቀጠል እንግዲህ ከ6 ወር እድሜ ጀምሮ ያሉ ህፃናት ቢጠቀሟቸው ብለው የአሜሪካ የህፃናት ሕክምና አካዳሚክ ጥናት የዘረዘራቸውን 7 የቅመማ አይነቶች ከነጥቅማቸው የምናይ ይሆናል። ጥናቱ በመጀመሪያና በዋነኝነት ያስቀመጠው የቀረፋ ቅመም ነው። ቀረፋ እንግዲህ ከ6 ወር እድሜ በኋላ ላሉ ህፃናት በትንሽ መጠን ማለትም በጣት ቆንጠር አድርጎ ከሚመገቡት ምግብ ጋር ቢሰጣቸው ደህንነቱን የጠበቀ ቅመም አይነት እንደሆነ ያስቀምጣል። ነገር ግን ከ6 ወር በታች ለሆኑ ህፃናት ፈጽሞ መሰጠት የሌለበት የቅመም አይነት እንደሆነ ነው ጥናቱ የሚያስቀምጠው። ቀረፋ በተገቢው እድሜ ላይ ለህፃኑ ከተሰጠ በርካታ ጥቅሞች ያሉት ሲሆን በአንቲኦክሲዳንት የበለጸገ ነው። የምግብ መፈጨትን ያፋጥናል፣ የስኳር መጠንን ያስተካክላል፣ እንዲሁም ደግሞ የባክቴሪያ ኢንፌክሽንን ይከላከላል ማለት ነው። ቀረፋ የሚኖረው ጣፋጭ መዓዛ ህፃናት የምግብ ፍላጎታቸውን እንዲጨምር ያደርጋል ማለት ነው። ለምሳሌ ቀረፋን ለህፃናት በምንመግብ ጊዜ ከምን አይነት ምግቦች ጋር ልንሰጣቸው እንችላለን የሚለውን ስንመለከት ሙዝ ስንመግባቸው ሊሆን ይችላል። ያንን ሙዝ ከፈጨን በኋላ በትንጥዬ መጠን ወይም በጣታችን ቆንጠር አድርገን በዛ የተፈጨ ሙዝ ላይ በማድረግ ያንን በመቀላቀል ለህፃኑ መመገብ እንችላለን። ወይም ደግሞ ኦትስ ሊሆን ይችላል፣ ገንፎ ሊሆን ይችላል። ሌሎች ምግቦችንም ከሰራን በኋላ በትንሽ መጠን አቀላቅለን ለህፃኑ መመገብ እንችላለን ማለት ነው። ሌላው በሁለተኛ ደረጃ ያስቀመጠው እርድን ነው። እርድ በተፈጥሮ ኩርኩምን የተባለ ንጥረ ነገር ስላለው የሰውነት መቆጣትን ወይም የሰውነት ኢንፌክሽንን ይቀንሳል ተብሎ ይታሰባል። የህፃናት በሽታ የመከላከል አቅምን በማሳደግ እንደ ጉንፋን፣ ሳል ያሉትን የበሽታ አይነቶች ለመከላከል ይረዳል ማለት ነው። አጠቃቀሙን እንግዲህ ስንመለከት እንደ ምሳሌነት
በሾርባ ወይም በወተት ውስጥ ትንሽዬ መጠን በመጨመር አቀላቅለን መጠቀም እንችላለን ማለት ነው። ሌላኛው በሶስተኛ ደረጃ የምንመለከተው የናና ቅጠል ነው። የናና ቅጠል መንፈስን የሚያድስ ጣዕም የሚሰጥ የቅጠል አይነት ነው። ለምግብ ጣዕም ከመስጠትም በተጨማሪ የሆድን ድርቀት ለመከላከል ያግዛል። በውስጡም አንቲኦክሲደንት እና ሌሎች ተጨማሪ ንጥረ ነገሮችን የሚይዝ የቅመም አይነት ነው። የናና ቅጠልን ከ6 ወር ጀምሮ ላሉ ልጆች ከተለያዩ ምግቦች ጋር በማድረግ መስጠት ይቻላል። ለምሳሌ ከተለያዩ ፍራፍሬዎች ጋር አብሮ በመፍጨት ህፃኑን መመገብ ይቻላል። እርጎ እንዲሁም ከሾርባ ጋር አብሮ በመስራት ለህፃኑ መስጠት ይቻላል። የናና ቅጠል እንግዲህ ህፃናት ሌላ ደስ የሚል አዲስ ጣዕም እንዲለምዱ ያግዛቸዋል ማለት ነው። በአራተኛ ደረጃ የምንመለከተው በሶብላ ነው። በሶብላ በውስጡ አንቲኦክሲደንትን የያዘ ስለሆነ ለአንጀትና ለቆዳ ጤንነት እጅግ ጠቃሚ የቅመም አይነት ነው። በተጨማሪም ቫይታሚን ኬ ስላለው ለአጥንት ጥንካሬ ይረዳል ማለት ነው። በሶብላን እንደ ፓስታ ወይም የአትክልት ሾርባዎች ካሉ ምግቦች ጋር በትንሹ በመፍጨት ወይም በመክተፍ በመጨመር ለህፃኑ መስጠት ይቻላል ማለት ነው። ሌላኛው በአምስተኛ ደረጃ የምንመለከተው ከሙን ነው። ከሙን በብረት ወይም በአይረን የበለጸገ ሲሆን ይህም ለህፃናት አጥንትና ጉልበት አስፈላጊ ነው ተብሎ ይታሰባል። በተጨማሪም የምግብ መፈጨት ስርዓትን ያቀላጥፋል፣ የሆድ ድርቀትን ይከላከላል፣ እንዲሁም ደግሞ የህፃናትን የሆድ ቁርጠት ለማስታገዝ በእጅጉን ይጠቅማል ማለት ነው። ከሙን ስንጠቀም እንግዲህ ህፃኑ እድሜው ከፍ እያለ ሲሄድ 8 ወር ላይ 9 ወር 10 ወር ላይ የምስር ወጥ ልንሰራ እንችላለን። ስለዚህ ምስር ወጥ በምንሰራበት ጊዜ ከሙን በትንሽዬ መጠን አሁንም ጨምረን ሰርተን ለህፃኑ መመገብ እንችላለን። ከተለያዩ ሾርባዎች ጋር ወይም ሩዝ ውስጥ እንዲሁም በመጨመር ህፃኑን በቀላሉ ከቅመሙ ጋር ማስተዋወቅ ይቻላል ማለት ነው። ስድስተኛ ላይ የምንመለከተው የቅመም አይነት አብሽ ነው። አብሽ በቫይታሚኖች፣ በፋይበር፣ በማዕድን እንዲሁም በብረት የበለጸገ የቅመም አይነት ነው። እንደሚታወቀው በሀገራችን እንደ ባህልም ሆኖ የህፃናትን የምግብ ፍላጎት ለመጨመር ለሆድ ቁርጠትና ጤና በስፋት ጥቅም ላይ የሚውል የቅመም አይነት ነው። በተጨማሪም ደም ማነስን ለመከላከል የሚጠቅም ቅመም ነው ማለት ነው። አብሽን እንግዲህ በተልባ፣ በወተት፣ በውሃ ውስጥ ዱቄትን በመጨመር ለህፃናት መጠቀም ይቻላል ማለት ነው። ሌላው በሰባተኛ የምናየው የቅመም አይነት የጥብስ ቅጠል ይሆናል። የጥብስ ቅጠል አነስተኛ መጠን ያላቸው ቫይታሚኖችን፣ ማዕድናትን፣ ፋይበርን ይይዛል። በተጨማሪም አንቲ ኢንፍላማቶሪ እና አንቲ ኦክሲደንት ባህሪ ሊሰጡ የሚችሉ በርካታ የእጽዋት ውህዶችን በውስጡ ይይዛል ማለት ነው። ስለዚህ ትኩስ ወይም እርጥቡን የጥብስ ቅጠል ወይም ደግሞ ደርቆ የተፈጨውን የጥብስ ቅጠል ከስጋ ጋር ወይም ደግሞ ከአትክልት ሾርባ ጋር በመጨመር ከ6 ወር ጀምሮ ላሉ ህፃናት መስጠት የሚቻል የቅመም አይነት ነው ማለት ነው። ውድ የዩቲዩብ ቤተሰቦች እነዚህን ቅመማ ቅመሞች ለህፃናት ስንጠቀም እንግዲህ ልብ ልንላቸውና ልናስተውላቸው የሚገቡ ነጥቦች ይኖራሉ። ከነዚህም ውስጥ እንግዲህ አንደኛው እያንዳንዱን ቅመም ስንሰጣቸው ህፃናቱ ከአለርጂክ ነፃ መሆናቸውን ማረጋገጥ ያስፈልገናል። ያንን ለማወቅ እንግዲህ እያንዳንዱን አዲስ ቅመም ቢያንስ ለ3 ቀን በተከታታይ በመስጠትና በአንድ ጊዜ አንድ አይነት ቅመም ብቻ በመስጠት ማወቅ ይቻላል ማለት ነው። ሌላው እንግዲህ እነዚህ ቅመሞች ከጨው እና ከስኳር የተሻሉ ጤናማ ስለሆኑ እንደነዚህ ያሉ ተፈጥሯዊ የሆኑ ማጣፈጫዎችን ለምግብነት ብንጠቀም የተሻለ ነው ማለት ነው። የዩቲዩብ ቤተሰቦች የዛሬው ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ፈጣሪ ሀገራችንና ልጆቻችንን ይጠብቅልን። ቻው።